ባለማወቅ የምታደርጊያቸው ነገር ግን ሪሌሽንሺፕሽን የሚያበላሹ 5 ዋና ነገሮች እነዚህ ናቸው። ሰላም። ብዙ ጊዜ ጥሩ ከሚባል ሰው ጋር ጥሩ ግንኙነት ጀምረን ነገር ግን ሳናውቅ በምናጠፋቸው ጥፋቶች ግንኙነታችንን እናበላሸዋለን። ይህ ከመሆኑ በፊት ግን በግንኙነት ውስጥ ፍጹም ማድረግ የሌሉብን ነገሮች የትኞቹ ናቸው የሚለውን አንድ በአንድ እንመልከት። አንደኛ፣ ለራስሽ ዝቅተኛ አመለካከት ሲኖርሽ። የወንድ ጓደኛሽ ዲስሪስፔክት ሲያደርግሽ ለምን ብለሽ ለራስሽ መቆም መቻል አለብሽ። ሪሌሽንሺፑን ለማስቀጠል በሚል ዝም የምትይ ከሆነ ግን አንቺም ዲስሪስፔክት ማድረግ ኖርማል እንደሆነ እንዲያስብ ታደርጊዋለሽ። ስለሆነም የትኛውንም ስድብ፣ ቁጣ እንዲሁም ዱላ አሜን ብለሽ አትቀበይ። ምክንያቱም እሱ የሚያከብርሽ አንቺ ለራስሽ በምትሰጪው ክብር ልክ ነው። ሁለተኛ፣ እቀይረዋለሁ ብለሽ ማሰብ። የወንድ ጓደኛሽ ላይ ያልሆነ ባህሪ ስታይ እቀይረዋለሁ ወይንም ወደፊት ይስተካከላል ብለሽ ማሰብ በፍጹም ስህተት ነው። ይልቁንም ያሉሽ አማራጮች 2 ናቸው። ወይ መተው ወይ ደግሞ ከነጉድለቱ መቀበል። ነገር ግን አስተካክላለሁ ብሎ ማሰብ ወይንም ይስተካከላል ብሎ መጠበቅ ዘበት ነው። ሶስተኛ፣ ሪሌሽንሺፕሽን ከሌሎች ሰዎች ጋር ማወዳደር። በሶሻል ሚዲያ ከምትከታተያቸው እንዲሁም በቅርበት ከምታውቂያቸው ሰዎች ጋር አንቺ ያለሽን ሪሌሽንሺፕ ማነጻጸር ወይንም ማወዳደር አደጋ ውስጥ ይከትሻል። አራተኛ፣ ይቅርታ አለመጠየቅ። ይቅርታ መጠየቅ ትልቅነት ነው። ካጠፋሽ ይቅርታ መጠየቅ ይኖርብሻል። ይቅርታ መጠየቅ የበሳልና የአስተዋይ ሰው ተግባር ነው። አምስተኛ፣ ለመነጋገር ፈቃደኛ ለመሆን። ምንጊዜም ቢሆን ለመግባባት መነጋገር ያስፈልጋል። ሀሳብን በነፃነት መግለጽ፣ ቅሬታን እንዲሁም ምቾት የነሳንን ነገር በግልጽ መነጋገር መቻል አለብን። ካልሆነ ግን ነገሮችን በነፃነት አውርተን መግባባት ካልቻልን ሪሌሽንሺፓችን አደጋ ላይ ይወድቃል። የዛሬው ቪዲዮአችን ይህንን ይመስላል። ቪዲዮአችን ከተመቻችሁ ላይክ፣ ሼር አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።